ሰላም ናችሁ ሰላም ይብዛላችሁ እያልኩኝ ዛሬ ደግሞ የምንማረው ስለ ፊዚካል ጂኦግራፊ ነው የሚሆነው። ፊዚካል ጂኦግራፊ ማለት ለመሆኑ ምን ማለት ነው? ፊዚካል ጂኦግራፊ ማለት የሰው እጅ ያልገባበት የተፈጥሮ ጂኦግራፊ ማለት ነው። ወይ ደግሞ እንደ ክላይሜት፣ ላንድ ፎርም፣ ሶይል፣ ቬጂቴሽን፣ ዋተር የመሳሰሉት እነዚህ ፊዚካል ጂኦግራፊ ተብሎ ይታወቃሉ። ስለዚህ ከፊዚካል ጂኦግራፊ በታች የተዘረዘሩት ደግሞ ሳብ ፊልዶች ወይ ደግሞ ንዑሳን የጂኦግራፊ ብራንች የሆኑት ደግሞ አሉ። እነሱም ደግሞ ክላይሜቶሎጂ፣ ጂኦሞርፎሎጂ፣ ሶይል ጂኦግራፊ እና ባዮጂኦግራፊ በመባል ይታወቃሉ። ከእነዚህ ውስጥ ክላይሜቶሎጂ የሚያጠናው ስለ ክላይሜት እና የክላይሜት ዲስትሪቢዩሽን እንዲሁም ደግሞ ስለ ክላይሜት ኬዝ እና ኢፌክቱን ነው የሚያጠና ማለት ነው። እና ይሄ ስለ ክላይሜት ብቻ የሚያጠና የጂኦግራፊ ብራንች ክላይሜቶሎጂ በመባል ይታወቃል። ሁለተኛ ደግሞ ጂኦሞርፎሎጂ የተባለ ደግሞ አለ። ይሄ ጂኦሞርፎሎጂ ደግሞ ስለ መሬት መልክ ነው የሚያጠና። የመሬትን መልክ ላንድ ፎርምን ላይክ ማውንቴን፣ ፕሌን እና የመሳሰሉትን እንዲሁም ደግሞ የመሬትን ፎርም ወይ ደግሞ ቅርጽ የሚለውጡ ኃይሎችን የሚያጠና የጂኦግራፊ ብራንች ምን ተብሎ ይታወቃል? ጂኦሞርፎሎጂ ይባላል። ስለዚህ ተማሪዎች እነዚህን ባጭሩ ከያዛችሁ ጂኦግራፊን በደንብ እንደምትበሉትና እንደምትጠጡት እርግጠኛ ነኝ። ሶይል ጂኦግራፊ ደግሞ አለ። አሁን ደግሞ ስለ ሶይል የሚያጠና የጂኦግራፊ ብራንች ደግሞ አለ። ይሄ ደግሞ የሚያጠና የሶይል ታይፕን ነው የሚያጠና። የሶይል አይነቶች ወይ ደግሞ የአፈር አይነቶችን እና ያላቸውን ጸባይ ነው የሚያጠና። ለምሳሌ ፈርቲሊቲያቸውን ሊያጠና ይችላል። አሲዲቲያቸውን ሊያጠና ይችላል። ምርት የሚሰጡና የማይሰጡ መሆናቸውን የሚያጠና የጂኦግራፊ ብራንች ምን ተብሎ ይታወቃል? ሶይል ጂኦግራፊ በመባል ይታወቃል ማለት ነው። ጂኦግራፊ አሁን ደግሞ ባዮጂኦግራፊ ደግሞም አለ። ባዮጂኦግራፊ ደግሞ አሁንም የሚያጠና ስለ ህይወት ያላቸው ነገሮችን የሚያጠና ህይወት ስላላቸው ነገሮች የሚያጠና የጂኦግራፊ ብራንች ባዮጂኦግራፊ በመባል ይታወቃል። ይሄ ደግሞ ስለ ስፓሻል ዲስትሪቢዩሽን ኦፍ ፕላንት ኤንድ አኒማልስ እንደዚህ ማለት ደግሞ ስለ አኒማሎች እና ስለ ፕላንቶች ስርጭት ማለት በደጋ ላይ፣ በቆላ ላይ እንደውም ደግሞ በተራራ ላይ በሸለቆ ውስጥ የሚኖሩትና በውሃ ውስጥ የሚኖሩትን እንስሳት አይነቶች ምን አይነት ካራክተር እንዳላቸው የሚያጠና የጂኦግራፊ ብራንች ባዮጂኦግራፊ ተብሎ ይታወቃል። ስንቀጥል ሁለተኛ የጂኦግራፊ ብራንች ደግሞ ሂውማን ጂኦግራፊ ተብሎ ይታወቃል። በብራውድ ስናይ ወደ ሁለት ይከፈላል። እነዛ በሁለት የተከፈሉት የጂኦግራፊ ብራንቾች ደግሞ ከስራቸው ደግሞ ጥቃቅን የሆኑ የጂኦግራፊ ፊልድ አላቸው። እነሱን ያዟቸው እና ሁለተኛው የጂኦግራፊ ብራንች ወይ ደግሞ ትልቁ የጂኦግራፊ ብራንች ሂውማን ጂኦግራፊ በመባል ይታወቃል። ይሄ የሂውማን ጂኦግራፊ ደግሞ በዋናነት በሶስት ነገሮች ላይ ይመሰረታል። ስለ ፖፑሌሽን የሚያጠና የህዝብ አሰፋፈር፣ ኢኮኖሚክ ጂኦግራፊ ስለ ህዝብ ወይ ደግሞ ስለ ሀገር ስለ ኢኮኖሚ የሚያጠና ጂኦግራፊ ነው። ሶስተኛ ደግሞ ስለ አርባን ጂኦግራፊ ስለ ከተማ የሚያጠና የጂኦግራፊ ፊልድ ይሄ ደግሞ ሂውማን ጂኦግራፊ ተብሎ ይታወቃል። ምክንያቱም ሂውማን አክቲቪቲ ኦን ሄርዝ ኤንድ ዜር ሪሌሽን ዊዝ ካልቸር ከካልቸር ጋር የተገናኘ የሰው ልጅ እንቅስቃሴ በዚህ ምድር ላይ አንድ ላይ በማያያዝ የሚያጠና የጂኦግራፊ ፓርት ወይ ደግሞ ፊልድ
ምን ተብሎ ይታወቃል? ሂውማን ጂኦግራፊ በመባል ይታወቃል። እነዚህን ከያዛችሁ በጣም ጂኦግራፊ ሲምፕል ነው። ወደ ላይም ወደ ታችም ቢወስድ ከነዚህ ውስጥ ስለማይወጣ እናንተ ይሄንን ሂውማን ጂኦግራፊ ማለት ምን ማለት ነው፣ ፊዚካል ጂኦግራፊ ማለት ደግሞ ምን ማለት ነው የሚለውን ጥያቄ መጀመሪያ ራሳችሁን ጠይቁ። ከዛ በኋላ ያ ፊዚካል ጂኦግራፊ ማለት ሰው ልጅ ያልሰራው በመሬት ላይ የሚገኘው እንደ የመሬት አቀማመጥ፣ ተራራው፣ ውሃው እንዲሁም ደግሞ ሜዳው፣ ደልዳላ መሬቱ፣ ሸለቆው፣ ድንጋይ ክምሩ፣ አፈሩ የመሳሰሉት የሰው እጅ ያልነካ ሁሉ ፊዚካል ጂኦግራፊ በመባል ይታወቃል። ሁለተኛው ደግሞ ከካልቸር ጋር የተገናኘ፣ ከፖለቲካ ጋር የተገናኘ፣ ከኢኮኖሚ ጋር የተገናኘ፣ ከሰው ልጅ ጥንት አመጣጥ ከታሪክ ጋር የተገናኘ እና ይህን የሚያጠናው ደግሞ ሂውማን ጂኦግራፊ ነው። ከሰው ልጅ ጋር የተገናኘው መሬትና የሰው እጅ ስራ አንድ ላይ የያዘ መሬትና የሰው ልጅ ታሪክ አንድ ላይ ከተገናኘ ይሄ ሂውማን ጂኦግራፊ በመባል ይታወቃል ማለት ነው። ስለዚህ ተማሪዎች እናንተ እንደ ጎበዝ ተማሪ ልቅም እያደረጋችሁ እነዚህን ሁለት ዋና የጂኦግራፊ ብራንች ከያዛችሁ ከስር የተዘረዘሩትን እንደ ክላይሜቶሎጂ፣ ጂኦሞርፎሎጂ እንዲሁም ደግሞ ባዮጂኦግራፊ የመሳሰሉትን እነዚህን አራቶች ከያዛችሁ ወደ ታች ወረድ ብላችሁ ደግሞ ሂውማን ጂኦግራፊ የሚለውን ደግሞ ፖፑሌሽን ጂኦግራፊ፣ ኢኮኖሚክ ጂኦግራፊ፣ አርባን ጂኦግራፊ እንዲሁም ደግሞ ፖለቲካል ጂኦግራፊ፣ ኢኮኖሚካል ጂኦግራፊ እና ካልቸራል ጂኦግራፊ እነዚህን ደግሞ ሽምጥጥ ካደረጋችሁ አለቀለት በቃ። ጂኦግራፊ ይህን ይመስላል። ዛሬ ፓርት 2 ጂኦግራፊ ትምህርታችን በዚህ እናበቃለን። ያው እንግዲህ እናንተ ካበረታታችሁኝ በደንብ በመቀጠል እሰራላችኋለሁ። እንዲሁም ደግሞ የአስረኛው የ12ኛውንም እንዲሁም ደግሞ ኢንትራንስንም አብረን ልንሰራ ስለምንችል ዋና የሚፈለገው የእናንተ ብርታት ነው። እናንተም በርቱ፣ እኔንም አበረታቱኝ። ላይክ ኮሜንት ማድረጋችሁንና ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። መልካም ጥናት